ሰላም ጤና ይስጥልኝ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ሰላም ደህና ነኝ። ጌታ ይባረክ። መላ ሙስሊሞች ኢድ ሙባረክ ብያችኋለሁ። እና እኔ ጥብስ እየሰራው ነው። የሚገርማችሁ ጥብስ የአረብ ሀገር ጥብስ ይለያል፣ የኢትዮጵያ ይለያል። እንዴት እንደዚህ እንዳትሉ፣ ምክንያቱም ይለያል። እኛ ሀገር ሽንኩርት ምናምን በምንድን ነው የምናደርገው? እዚህ ደግሞ ነጭ ሽንኩርትና ብዛር ፍልፍል በርበሬ ነው የሚደረገው፣ ሌላ ነገር አይደረግም። ግን ያም ሆነ ይህ ሙያዬን አሳያችኋለሁ። አሁን እኔ ባለሙያ ነኝ። ባለሙያ ጎበዝ ሰራተኛ ነኝ። በነገራችሁ ላይ እዩት፣ ሁለት ድስት ነው፣ በሁለት ነው የምጠብሰው። ይሄ እዚህ ጋር የፍየል ነው። ይሄ ደግሞ የበሬ ማለት ነው። ይሄ የበሬ ነው። የበሬ ማይበለሰ ስላለ የፍየል ትንሽ እናደርጋለን ማለት ነው። እና በዚህ መልኩ ብዙ እንግዳ አለብኝ እና እንግዲህ ልጆችም እየገቡ ነው። ምንም አይደለም። እና በዚህ መልኩ ቅድስ እያደረኩ ነው እና በደንብ በጉልህ ትንሽ እና ይሄ መቆርፎ አልቻለም። ምክንያቱም ስላልቻለ በትልቁ ላልተው እንደዚህ መልኩ ነው እንደምታዩት። አሁን ደርሷል። ትንሽ ነው የሚቀረን። ይሄ ውሃ መጠጥ ካለ እያደረስኩ ነው ማለት ነው። በነገራችሁ ላይ እኔ ቁርስ አልበላሁም። እነሱ አርስዬ ሰርቻለሁ፣ ማታ አርስዬ ሰርቻለሁ። እሱን በልቷለሁ። እኔ ደግሞ አርስዬ አልወድም፣ ቀምሼም አላውቅም። አልወድም ሳይሆን ቀምሼ አላውቅም። እዛ አልበላሁም፣ እስካሁን ድረስ አልበላሁም። ትንሽ አሁን ቁርሴን እበላለሁ። ዳቦ አለኝ እና ይህ ስጋ እስኪደርስ የሆነ ነገር መብላት አለብኝ። ምክንያቱም እየራበኝ ነው። ስራ እያልኩ ነው እንጂ አልበላም። እግዚአብሔር ይመስገን። እዚህ ጋር የሚታዩት አርስዬ ይባላል። ይሄ ማለት ነው። ይሄ ሩዝ እና ስጋ ነው፣ ግን ወቅጬ ማለት ነው። በጣም ነው የሚወቀጠው። ይኸው በዚህ መልኩ አሁን ትንሽ ነው የቀረ። ብዙ ነበረ የሰራሁት ማታ ማለት ነው። ማታ ስጋውን ቀቅዬ አደርኩ፣ ጠዋት ደግሞ ሩዝ አደረኩ። ከዛ ሰዎች አገዙኝ፣ ግን እኔ ብቻ አልወቀጥኩ። ብዙ የሚያግዙ ልጆች አሉ። እግዚአብሔር ይስጣቸው። ያው እንደዚህ ነው። መልካም ሁሉ እመኝላችኋለሁ። ጌታ ከእናንተ ጋር ይሁን። በርታ በሉ። እግዚአብሔር ያግዘን ነው የምለው ለሁላችን። ሙቀቱን አልቻልኩም፣ ግን ምንም ማድረግ አልችልም። እጄ እራሱ ውሃ እየሆነብኝ ነው። ግን እግዚአብሔር ይመስገን። እግዚአብሔርን አመሰግናለሁ እና መልካም ውሎ ብያችኋለሁ። ጌታ ከእናንተ ጋር ይሁን። ወዳችኋለሁ። ቻው